ትዳር ከለከልኩ ብቻዋን ቁጭ አንተው ራሴ ማን አስነክቼ እንዴት አላስነካም ለምን እንዴ የራሴ ናት አንተ ጤፍ አትገዛ ንብረቴ ናት ወይ አይደለም እንዴ ወይ ልብስ አትገዛ ጤፍ አትገዛ ወር ገዛታለሁ እሷን ትሰራለች እሱማ የራሷ እኮ ነው ትሰራና በደንብ ነው የምትኖረው ለብቻዋ አይደል እኔ አብሬያት እኖራለሁ አብረህ ትኖራለህ እሷ አታውቅም ይሄ ወርቅ እንኳን ስንት ቦታ ነው የበሳው አላት ምኑ ቅጡ አንተ ደግሞ አላት ወርቅ ተወዳል ጎደላት እሷ እኔን አሁን አሰናበተችኝ ልታሰናብተኝ ገብርኤል አሰረኝ ከዱባይ ብድግ አድርጎ አንጠልጥለው እዚህ ክርስቲያን አለኝ ወይኔ ውርደት ወይኔ ገብርኤል ታሰርኩኝ አትተኛም እኮ ቅጥቅጥ ባል ሲመጣ ማባረር ነው ስራዬ አባረራለሁ ማን ነው አንተ ብዬ ታፈጥበታል አው ሳፈጥበት አይመለስ ነው ትደባደባለህ አልደባደብም ማፍጠጥ ነው ነገሮችን ማበላሸት ስታፈጥ ሰውየው ልብ ውስጥ ነው የምታፈጠው በቃ እንዲሳፈጥ እንደ ሁለተኛ አይኗን እንዳያይ አረጋውና እሸኘዋለሁ አይመለስ የመናፍስት እይታ ውስጥ ድረስ ነው በሚያፈጥበት ጊዜ ዝም ብሎ ማፍጠጥ አይደለም ነፍስህ ድረስ ነው የሚያይህ ያውን እንዴት ነው የምታይ እንደዚህ ካየው አይመለስም በቃ አይመለስም እንዴት ነው አንተ ዳር ሰላምታ አይሰጣትም አንዴ እንዲካየው በራስህ አይን ነው በእሷ አይን ነው የምታየው ኧረ በኔ በራሴ እሷማ ውብ እኮ ነው የእሷንማ እንዴት አድርጌ የእሷ አይሆንም የእሷ እይታ አይሆንም የአንተ እይታ የኔ የራሴ አለ በሱ ሳይ አይመለስም ትዳር አይመለስም ቁጭ ቆመህ ነው የምታየው ነው እጅን እንዴት አድርገህ ነው እስቲ እንደው ቆምና አይስ አሁን ለምሳሌ እሱ ባል ነው እንበል እንዴ ነው ማረጋው እንዴት ነው የምታየው እንዴ ሳይ አይመለስም ገደድልና እንዴ ሳይ አይመለስም እንዲካየው አዎ ራሱን ነው የምትመታው ልቡን ነው የምትመታው እኔ ከግር ከጸጉሩ እስከ ጥፍሩ መታለሁ ሸኛለሁ አይመለስም ታገባለ ወይኔ ቤቴ ትዳሬ ፈረሰ ዛሬ ወይ ገብርኤል ጉድ ሰራኝ ዛሬ አሰረኝ ከዱባይ ልታሰር ወይኔ አይ ምስኪን ሰይጣን ይኸውላችሁ ላለመላቀቅ ይሄን ያህል ይታገላል ይሄን ያህል የሚታገል መንፈስ ዓለም ላይ ነው ያለው አሹፍ ታዲያ አንተ በቃ ይሄኔ አይገባኝም እያልክ ቀልድ አኑሬ በርዘግቼ አኑሬ ደብቄ አኑሬ ዛሬ ቤት የፈረሰ ደብቄ አኑሬ ሳላሳይ ለሰው ደብቄ ከስራ ወደ ቤት በቃ ከስራ ወደ ቤት ከቤት ወደ ስራ መለወስ የለም ዱባይ ቤተክርስቲያን አላስረግጥም ለምን አላስረግጥም አውቄ ብያዝስ ላለመያዝ አዎ አላስረግጥም የያረ ቤተክርስቲያን ቀን አውቄ በስራ አጠምዳለሁ አዎ በስራ ጸጉር ቤት ነው ጸጉር ቤት ስለዚህ የሜካፕ አርቲስት ናት ሜካፕ ትሰራለች ጸጉር ትሰራለች ዱባይ የሜካፕ አርቲስት እዛን ቀን ስራ ጥምድ ታመጣለህ ገንዘብ አዎ ስራ ኧረ እሷ ደግሞ ለስራ በጣም ተፈላጊ ናት ትሰራለች ቤተክርስቲያን አላስደርስ ለምን እዛ ከሄድኩ በዋረድስ ማንባት ነው ስራዋ እንዴ ማንባት ነው ጧት ማታ ማልቀስ ነው ታሲዘኛለች አልኳ በቃ ይሁን ስትቀጠቅጠኝ አልቻልኩም ስቀጠቅጥ ብቻ ነው ሚስጥር ወጣው አልቻልኩም ሊድ አልኩ በቃ ሊድ አሰናብቱኝ ብዬ ለገብረ አሳፍሮ እግር ስር ጣለኝ ዛሬ አውኩ ግድ እኮ ነው ቤቴ ትዳሬ ብዙ ሴቶች ከዚህ መናፍስት ጋር ሲጋቡ ሁለት ነገር ግራ ይገባቸዋል አንደኛ ራሳቸው በተፈጥሮ ግራ ይገባቸዋል ሁለተኛ የትዳሩ መሰረት ግራ ይገባቸዋል ግራ ገባች ሶሜት አባቷ ግራ ገባሃት እኮ
ምንድነው ችግሩ ትላለች። ምንድነው ባገባ በወልድ ትላለች። ግራ ገባት። በቃ ዝም በቃ ተመርከክሽ። አሁን ወጥና አውጣ። በቃ አሁን ሸኝኝ። በቃ ተዘጋ። መሸኘት ነው። አያዋጣም። መሸኘት ሰይጣን አጋንንት እኔ ሁሉንም ነኝ። ሁላችንን ተሰባስበን ስንት ናችሁ? 38 ተመርከክ። አንተም እሺ፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 እጩ ነው። 7 እጩ ነው። እንዴት ነሽ? ሰላም ነሽ? ቀራሜ እንዴት ነው ትግሉ? ችግር ነው። ፈተና ነበረ። ተቀጠቅጭው ነበር። በጣም ምልክት ሰጠሽ? በቃ ብር ብለሽ የሚል መጣብኝና ብር ብዬ መጣሁ። ጨነቀኝ። ብር ብለሽ ነው የመጣሽው?